ስለ ማርቲን ኦዲጋርድ እጅግ ወሳኝና አስደሳች የሚባል መረጃ ለአርሰናል ደጋፊዎች ተሰምቷል። ትላንትና ስለ ኦዲጋርድ እስካሁን አዲስ ነገር የለም ብያችሁ ነበረ። ታዲያ ዛሬ ማለዳ ደግሞ በጣም ወሳኝ የሚባል መረጃ ተሰምቷል። ስለ ኦዲጋርድ ብቻ ሳይሆን ስለ ማርቲኔሊና ኖኒ ማዱኬም ጭምር ነው መረጃ የተሰማው። በተጨማሪ አሰልጣኝ ፔፕ ጋርዲዮላ አሁንም ስለ አርሰናል መናገራቸውን አላቆሙም። ዛሬም እንግዲህ ከኒውካስል ጨዋታ በፊት በሰጡት ጋዜጣዊ መግለጫ ስለ አርሰናል ሀሳባቸውን ሰጥተዋል። ይህ ሁሉ እንግዲህ የሚደረገው ንግግር አርሰናል ላይ ጫና ለማድረግ እንደሆነ እየተሰማ ነው የሚገኘው። ፔፕ ጋርዲዮላ ምንድነው ያሉት የሚለውን ጨምሮ ዲክላን ራይስም ስለ አሰልጣኝ ሚኬል አርቴታና ዋንጫ የተናገረውን ጨምሮ እጅግ ወሳኝ የዕለቱን ስፖርታዊ መረጃ ወደ እናንተ የማደርስ ነው የሚሆነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። እንደተለመደው የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ ለማድረስ እንግዲህ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ብዙ ጊዜ ቪዲዮን ትመለከታላችሁ፣ ነገር ግን ሰብስክራይብ ያላደረጋችሁ ብዙዎች አላችሁ። ታዲያ ቪዲዮን ስትመለከቱ ሰብስክራይብ ማድረጋችሁን አረጋግጡ። ካላደረጋችሁ በማድረግ ቤተሰብ መሆን አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። ወደ ማርቲን ኦዲጋርድ ጉዳይ ከማለፋችን በፊት ፔፕ ጋርዲዮላ ምንድን ነው የተናገሩት ከሚለው እንጀምር። እንግዲህ አሰልጣኝ ፔፕ ጋርዲዮላ በነገራችን ላይ ውድ አድማጭ ተመልካቾቼ ብዙ ጊዜ ከዋንጫ ከሚፎካከሩት ቡድን ጋር በንግግር ያ ቡድን ላይ እንግዲህ የስነ ልቦና ጫና በማድረግ ይታወቃሉ። ያው ፔፕ ጋርዲዮላ ትልቅ አሰልጣኝ እንደሆኑ ማንም አይክድም። ታዲያ እኛ አሰልጣኝ ይህ ትልቅነታቸውን እየተጠቀሙ የስነ ልቦና ጫና በማድረግ ብዙ ጊዜ ዋንጫዎችን ሲያሳኩ ተመልክተናል ማለት ነው። ታዲያ ዛሬም ነገ ከሚያደርጉት የኒውካስል ዩናይትድ ተጠባቂ ጨዋታ በፊት አስተያየታቸውን ሰጥተው ነበረ። ታዲያ በጎን ስለ አርሰናልም አንዳች ነገር ሹክ ብለው አልፈዋል። ይህም ንግግር እንግዲህ ብዙ የአርሰናል ተንታኞች እየተናገሩት እንደሆነ ፔፕ ጋርዲዮላ በየጋዜጣዊ መግለጫቸው ስለ አርሰናል የሚናገሩት መድፈኞቹ ላይ ጫና ለማድረግና ነጥብ እንዲጥሉላቸው እንዳለፉት ዓመታት የተለመደውን ታክቲካቸውን እየተጠቀሙ ነው ሲሉ እንግዲህ እየተናገሩ ይገኛሉ። ትዝ ይላችኋል አርሰናል ሲቲ ከቶተናም ጋር እንደው ሰንሁንግሚን የመጨረሻ ላይ ያቺን ኳስቶ በሁለት ነጥብ ብቻ አርሰናል ተበልጦ ዋንጫውን ሲያጣ የዛን ዓመት ፔፕ ጋርዲዮላ በየጨዋታው ስለ አርሰናል አስተያየቶችን ይሰጡ ነበር። አርሰናል ነጥብ እንዲጥል ብዙ አስተያየቶችን ሲሰጡ ሰምተን እናውቃለን። ታዲያ ዛሬ የተናገሩት ንግግር ምንድነው ካላችሁኝ የእንግሊዝ ፕሪሚየር ሊግ ትክክለኛው ውድድር ፉክክር የሚጀምረው ከአሁን በኋላ ነው ሲሉ ተናግረዋል። በነገራችን ላይ በዚህ ሐሳብ እኔ በደንብ እስማማለሁ። የመጀመሪያዎቹ 3 ወራት ሁልጊዜም የሙከራ ጊዜያት ናቸው ሲሉ ፔፕ ጋርዲዮላ የተናገሩ ሲሆን ፕሪሚየር ሊጉ ግን አሁን በትክክል ጀምሯል። ካሁን በኋላ የሚሰበሰቡት እያንዳንዷ ነጥብ የፕሪሚየር ሊጉን ዋንጫ አሸናፊ ያደርጋሉ ሲሉ እንግዲህ ፔፕ ጋርዲዮላ ተናግረዋል። ይህ ሐሳባቸው ላይ መስማማው ለምንድን ነው? እስካሁን ድረስ እንግዲህ እንዳያችሁት ፕሪሚየር ሊጉ ገና ጅማሬ ነው። የመጀመሪያዎቹ 3 ወራት ሙከራዎች ናቸው። አንድ ጨዋታ ስትሸነፉ ወደ ታች ትወርዳላችሁ በነጥብ፣ አንድ ጨዋታ ስታሸንፉ ደግሞ በነጥብ ወደ ላይ ትወጣላችሁ። ታዲያ ገና ፉክክሩ እንዳልተጀመረ ማሳያ ነው ይሄ። አሁን ግን ካሁን በኋላ ያሉት እያንዳንዱ ነጥቦች አንደኛና ሁለተኛ በተለይም አሁን ላይ ሲቲና አርሰናል በዋንጫ ፉክክር ውስጥ ቼልሲም አለ። በእርግጥ ያው ሊቨርፑል ካሁን በኋላ በዋንጫ ፉክክሩ ይኖራል ብዬ አልጠብቅም። ምክንያቱም ከደረሰበት ከፍተኛ የሆነ የአቋም መንሸራተት አንጻር ሊቨርፑል የዋንጫ ፉክክሩ ላይ ዘንድሮ ይኖራል የሚል ግምት የለኝም። ነገር ግን አርሰናልና ሲቲ ዘንድሮ በደንብ ልንመለከታቸው እንችላለን በዋንጫ ፉክክሩ። ስለዚህ ካሁን በኋላ ያሉት እያንዳንዱ የፕሪሚየር ሊግ ነጥቦች እጅግ ወሳኝ እንደሚሆኑ ነው ፔፕ ጋርዲዮላ የተናገሩት። አክለውም ስለ አርሰናል የተናገሩትን ንግግር ስወስዳችሁ ደግሞ ምንድን ያሉት ስለ ፕሪሚየር ሊጉ መሪ አርሰናል ድክመት የሚባል ነገር የለውም። አርሰናል ሙሉ በሙሉ የተሟላ ቡድን ነው። ይህ ነው ድክመቱ ብዬ ልነግራችሁ አልችልም። ድክመት የለውም ሲጀመር ሲሉ ስለ አርሰናል የተናገሩ ሲሆን አርሰናል የሊጉን መሪነት ነጥቡን ማስፋት በዚሁ ከቀጠለ እነሱን ለማቆም አስቸጋሪ ነው። ስለዚህ ካሁኑ በነጥብ እንዳይርቁ እነሱን እግር በእግር ተከታትለን ማስቆም አለብን ሲሉ ነው ፔፕ ጓርዲዮላ የተናገሩት። ታዲያ እዚህ ጋር ነው ብዙ የአርሰናል ደጋፊዎች እቺ ንግግር አርሰናል ላይ ጫና ለማድረግ እንደሆነ ግልጽ ነው ሲሉ
የተናገሩት ማለት ነው። ታዲያ እግር በእግር እየተከታተልን አርሰናልን እንዳይርቅን እናደርጋለን ማድረግ አለብን ሲሉ እንግዲህ መናገራቸው ለአርሰናሎች ላይ ምናልባትም ጫና እንዲኖር ለማድረግ በማሰብ ሊሆን ይችላል እየተባለ ይገኛል። በእርግጥ ነገ ሲቲ ኒውካስል ዩናይትድን የሚያሸንፍ ከሆነ አርሰናል እሁድ ቶትናምን የማሸነፍ ግዴታ ውስጥ ስለሚገባ ጫናው ቀላል አይደለም እንደምታስቡት። ምክንያቱም ነገ ሲቲ ካሸነፈ ከአርሰናል ጋር የሚኖረው የነጥብ ልዩነት 1 ብቻ ይሆናል። ስለዚህ አርሰናል ቶትናምን የማሸነፍ ግዴታ ውስጥ ይገባል። የማያሸንፍና የሚሸነፍ ከሆነ ነጥቡ 1 ብቻ ስለሚሆን በጣም ለመድፈኞቹ አስቸጋሪ ይሆናል ማለት ነው። ነገር ግን ሌላኛው ደግሞ ነገ ያው ከባድ ጨዋታ ነው ለሲቲ፣ ምክንያቱም ሴንት ጄምስ ፓርክ ስቴዲየም ነው ጨዋታው፣ በኒውካስትል ዩናይትድ ስቴዲየም ነው ጨዋታው። ኒውካስትል ምንጊዜም በሜዳው በጣም ከባድ ቡድን እንደሆነ ይታወቃል። ስለዚህ ሲቲ ነገ ነጥብ የሚጥል ከሆነ ግን ለአርሰናል በጣም ጥሩ እድልን ደግሞ ይዞ ይመጣል ማለት ነው። አሁን ያለው የነጥብ ልዩነት 4 ነው እና ነገ ሲቲ ቢሸነፍ አርሰናል እሁድ ቶትናምን ማሸነፍ የሚችል ከሆነ የነጥብ ልዩነቱን ሁለተኛ ካለው ሲቲ ጋር ወደ 7 ማስፋት ይችላል። ይህ ደግሞ ቀጣይ ጨዋታዎች ከበድ የሚሉት የቼልሲ፣ የአስቶን ቪላ፣ የብሬንፎርድ የመሳሰሉ ጨዋታዎችን በጥሩ ስነልቦናና ረጋ ባለ መንፈስ እንዲጫወት ይረዳዋል። ሲቲ ነገ አቻም ቢወጣና 2 ነጥቦችን ቢጥል 3 ነጥብ ይሆናል። ታዲያ እሁድ አርሰናል ሲያሸንፍ ዳግም ወደ 6 ማስፋት ስለሚችል ነገ የሲቲ ነጥብ መጣል እንደዚሁም ማግኘት ለአርሰናሎች በጣም ወሳኝ ጌም ነው። የሲቲ ጨዋታ የአርሰናል ደጋፊዎች በደንብ የሚመለከቱት ጨዋታ ነው የሚሆነው ማለት ነው። እንግዲህ ወደ ማርቲን ኦዲጋርድ ጉዳይ ልውሰዳችሁ። ማርቲን ኦዲጋርድ እንግዲህ እንደምታውቁት ከተጎዳ በተለይም አርሰናል በጣም ጥሩ እየመጣ ባለበት ጨዋታ በክሪስታል ፓላሱ ጨዋታ ይመስለኛል ተጎድቶ ለመውጣት የተገደደው። በእንግሊዝ ፕሪሚየር ሊግ ታሪክም በመጀመሪያ አጋማሽ የሱን ያህል ተቀይሮ የወጣ በጉዳት እንደሌለ እናስታውሳለን። ዘንድሮ በነገራችን ላይ በተለይም ከሁለተኛው ጉዳት በኋላ በኒውካስል ዩናይትድ ጨዋታ ከጉዳት ተመልሶ ሲመጣ በጣም አስደናቂውንና አርሰናል ቤት ከ2-3 ዓመት በፊት የምናውቀውን የማርቲን ኦዲጋርድን ኳሊቲ ይዞ ነበር የተመለሰው። በተለይ በኒውካስትሉና ከዛም በኋላ የጨዋታው ኮከብ ተብሎ በተመረጠበት የኦሎምፒያኮሱ የሻምፒዮንስ ሊግ ጨዋታ ላይ በጣም ድንቅ አቋሙን አሲስቶችን አድርጎ ማርቲን ኦዲጋርድ ተመልሷል እየተባለ በአርሰናሎች ሲዘመርለት ነው። ያልታሰበ ጉዳት እንግዲህ ገጥሞት ለመውጣት የተገደደው በጣም ሲበሳጭና ሲናደድም ተመልክተን ነበረ። ኦዲጋርድ በነገራችን ላይ ዘንድሮ በአርሰናል ቤት ብቻ ሳይሆን በኖርዌይ ብሔራዊ ቡድንም ድንቅ ጊዜ እያሳለፈ እንደነበረ የምናስታውሰው ነው። ታዲያ የወጣው ጥሩና ለመድፈኞቹ አስደሳቹ ዜና ምንድነው? ማርቲን ኦዲጋርድ ለእሁዱ ጨዋታ 90% የመድረስ እድል እንዳለው ለአርሰናል ቅርብ የሚባሉ ሃንዶፍ አርሰናልን ጨምረው የአርሰናል ቅርበት ያላቸው ታማኝ የመረጃ ምንጮችና ጋዜጠኞች ዘግበዋል ማለት ነው። ስለዚህ ማርቲን ኦዲጋርድ በእሁዱ ጨዋታ ላይ ምናልባትም በቋሚ ካልሆነ ግን በተቀያሪ ወንበር ላይ እንመለከተዋለን ሲሉ ነው የዘገቡት። ስለዚህ የማርቲን ኦዲጋርድ መመለስ በነገራችን ላይ በጣም ለአርቴታ ብዙ ነፃነት ነው የሚሰጣቸው። አንደኛ ኤብሪቼ ኢዜን በትሮሳርድና በማርቲኔሊ በኩል ያደርጉታል። ኤብሪቼ ኢዜ በዛ በኩል ከሆነ ደግሞ ትሮሳርድን በአጥቂ በኩል ሚኬል ሜሪኖ ጥሩ ካልሆነ ትሮሳርድን ወደ አጥቂ ወስደው ማጫወት ይችላሉ። ስለዚህ ለአርሰናል ኦዴጋርድ መመለስ በጣም መሰረታዊና በተለይ በመሃል ሜዳው ላይ መቀያየርን ለአርሰናል መለዋወጥን የሚሰጥ እንደዚሁም ደግሞ በቻንስ ክሬት ቻንስ በመፍጠሩ በኩል እድሎችን በመፍጠሩ አሲስቶችን በማድረጉ በኩል ደግሞ ኢዜ በተቸገረባቸው ነገሮች ኦዴጋርድ በደንብ ሸፍኖ ስለሚመጣ ለመድፈኞቹ የኦዴጋርድ መመለስ በጣም አስደሳች ዜና ነው። ኦዴጋርድ በእሁዱ ጨዋታ ቋሚ ሆኖ የማይጀምር ከሆነ ግን በባየር ሙኒኩ ጨዋታ በእርግጠኝነት ቋሚ ሆኖ እንደሚጀምር ተረጋግጧል ማለት ነው። በሌላ በኩል ግን ኦዴጋርድ ብቻ ሳይሆን ማርቲኔሊና ኖኒ ማዱኬም በትላንትና በነበረው ልምምድ ላይ ታይተዋል። ስለዚህ ለእሁዱ ጨዋታ ዝግጁ እንደሆኑ ነው እየተሰማ የሚገኘው። እንደውም አርቴታ ሚኬል ሜሪኖን አጥቂ ያደርጋሉ ተብሎ እየጠበቀ ቢሆንም ማርቲኔሊ በደንብ በአካል ብቃት በተለይ ጥሩ የሚሆንላቸው ከሆነ ከሚኬል ሜሪኖ ይልቅ ትሮሳርድን አጥቂ አድርገው ማርቲኔሊና ሳካን አድርገው ዩክሬሽ የማይኖር ከሆነ ሊገቡ እንደሚችሉ እየተሰማ ነው የሚገኘው። ስለዚህ የማዱኬና ማርቲኔሊ መመለስም ለአርሰናል የማጥቃትን አማራጭ ይሰጡታል ማለት ነው። ያው በተከላካይ በኩል በተለይ ያጡትን የገብርኤል ማጋሌሽን መተካት ባይቻልም አሰልጣኝ ሚኬል አርቴታ በቻሉት መጠን አርሰናል እንዳይጠቃና ኳስ ተቆጣጥሮ እንዲጫወት እንግዲህ እንደነ ኦዴጋርድ፣ ማርቲኔሊና ማዱኬ ያሉ ተጫዋቾች መመለስ
መመለሳቸው በጣም ጥሩ የሚባለው መረጃ ነው ማለት ነው። እስኪ ዲክላን ራይስ ስለ አርቴታ የተናገረው ነገር ምንድን ነው? በነገራችን ላይ እኔ ብዙ ጊዜ ስሰራ ከሰማችሁኝ አርሰናል ቤት 3 መነካት የሌለባቸው ተጫዋቾች በተለይ ሁለቱ ብዬ እናገራለሁ። የመጀመሪያው ጋብሪኤል ማጋሌሽ ነው። በነገራችን ላይ ብዙዎች ዊሊያም ሳሊባ ይላሉ። እኔ ግን መነካት የሌለበት በጭራሽ ጋብሪኤል ማጋሌሽ ነው። ሳሊባ መተካት ይችላል። በነ ሞስኬራ ተተክቶ ተመልክተናል። ስለዚህ ሳሊባ መተካት የሚችል ቴክኒካሊ ብቃት ያላቸው አሁን በአርሰናል ቤት ብዙ ተጫዋቾች አሉ። የማጋሌሽን አግሬሲቭነትና ይሄ ፊዚካሊ በተለይም ኤሪያል ዱዋሎችንና ግራውንድ ዱዋሎችን የሚያሸንፍበትን የፊዚካሊ አቴንዳንስ ግን የሚመልስ ተጫዋች ስለሌለ በአርሰናል ቤት ብዙ ጊዜ እኔ መነካት የለበትም የምለው ማጋሌሽ ነው። በመቀጠል በጣም ወሳኙ የአርሰናል መሰረት የሚባለው ለአርቴታ ፍልስፍናም ዋነኛው ተጫዋች ደግሞ ዘሆርስ ወይም ፈረሱ እያሉ የሚጠሩት ዲክላን ራይስ ነው። በነገራችን ላይ ዲክላን ራይስ የማይደክመው አይደክም የሆነ ተጫዋችና እያንዳንዱ ሜዳ ላይ የሚያካልል በተለይ ዘንድሮ በጣም ዙበሜንዲ ከመጣ በኋላ ሻርፕ ሆኖ አርሰናልን እያገለገለ ያለ የዙበሜንዲ መኖር ደግሞ ለእርሱ በጣም ነፃነት ስለሰጠው ወደ ተቃራኒ ቡድን የግብ ሳጥኖች እየተጓዘ ወደ ኋላም ወደ አርሰናል መከላከልም እየተመለሰ አርሰናልን ከጫፍ እስከ ጫፍ እያገዘና እየረዳ ያለ ድንቅ ተጫዋች ነው። ዲክላን ራይስ ሁለተኛው መነካት የሌለበት ተጫዋች ነው። ሶስተኛው ቡካዮ ሳካ ነው። ቡካዮ ሳካ ነው። ማዱኬ ጥሩ ይሸፍናል ማለት ይቻላል። ነገር ግን ማዱኬ ፔናልቲ ሳጥን ውስጥ ከገባ በኋላ የመጨረሻ ውሳኔዎቹ ብዙ ጊዜ ሲሳሳት እንመለከታለን። ቡካዮ ሳካ ግን ከመጀመሪያ ንክኪው ጀምሮ እስከ መጨረሻ ውሳኔው በጣም ሻርፕ የሆነ የማይሳሳት እንደዚሁ ደግሞ አቋሙ የማይዋዥ ከጉዳት ተመለሰ ከጉዳት ተነሳ አቋሙ ወረደ የማይባልና በጣም ሁልጊዜ በኮንሲስተንሲ የሚነሳ ተጫዋች ነው። እነዚህ 3 ተጫዋቾች በአርሰናል ቤት መነካት የለባቸውም ብዬ የማምናቸው ተጫዋቾች ናቸው። ታዲያ ዲክላን ራይስ ስለ ማይክል አርቴታ ሲናገር ምን አለ? አርቴታ ለኔ አሁን ላይ በዓለም ላይ ከሚገኙ ትልቅ አሰልጣኞች ቀዳሚውና ምርጡ አሰልጣኝ ነው። ብዙዎች አርቴታ እስካሁን ድረስ ዋንጫ ስላላሳካ ሊፈርዱበትና ወይም ሊዳኙት ይሞክራሉ። ነገር ግን አሰልጣኝ ሚኬል አርቴታ መዳኘት ያለበት አሁን ሳይሆን የአሰልጣኝነት ዘመኑ ሲያበቃና ከእግር ኳስ በቃኝ ብሎ ሲያቆም ነው። በእርግጠኝነት የምነግራችሁ አሰልጣኝ ሚኬል አርቴታ የእግር ኳስ ዘመኑን ጨርሶ በቃኝ ብሎ ሲሰቅል እሱ ለአሰልጣኝ ምንድን ነው የሚባለው ጋይስ? ያው ጫማ ሰቀለ ለእግር ኳስ ተጫዋች ነው፣ ጓንት ሰቀለ ደግሞ ለበረኛ ነው። ታዲያ ለአሰልጣኝ ምን እንደሚባል አላውቅም። ነገር ግን ዲክላን ራይስ አርቴታ በመጨረሻ የአሰልጣኝነት ስራውን አቁሞ ሪታየር ሲያደርግ በእርግጠኝነት የምነግራችሁ ዓለም ላይ የሚገኙ ትልልቅ ዋንጫዎችን ሻምፒዮንስ ሊግን የፕሪሚየር ሊጉን ዋንጫ ጨምሮ እንደዚሁም ሌሎች ሊጎችም ላይ የሚሄድ ከሆነ ሁሉንም ዋንጫ እንደሚያሳካ በሱ ሙሉ እምነት አለኝ። አርቴታ በጣም ድንቅና ትልቅ አሰልጣኝ ነው ሲል እንግዲህ ዲክላን ራይስ ስለ አርቴታ ተናግሯል ማለት ነው። እኔ በነገራችን ላይ በዚህ ሀሳብ በደንብ ነው የምስማማው። አርቴታ እኔ በግሌ በጣም ከማድንቃቸው ከምወዳቸው ወጣት አሰልጣኞች ውስጥ አንዱ ነው። በአርቴታ ምንም አይነት የአሰልጣኝነት ልምድ በተለይም በዋና አሰልጣኝነት የትም ልምድ ሳይኖረው ነው አርሰናል ቤት የመጣው። እንደምታውቁት በአርሰናል ቤት እያለ አሰልጣኝ አርሰን ዌንገር እንደ ምክትል አሰልጣኝነት ተጫዋች ሆኖ አሰልጣኝ እንዳሉት ማለት ነው ይጠቀምበት እንደነበርና ከአርሰን ዌንገር በጣም ብዙ ነገር እንደተማረ ይነገራል። በመቀጠል ወደ ሲቲ አምርቶ እንግዲህ ምክትል አሰልጣኝ ነው የሆነው በፔፕ ጋርዲዮላ ስር። በቀጥታ ከዛም በኋላ ነው የአርሰናል አሰልጣኝ በመሆን የመጣው ማለት ነው። ታዲያ የመጀመሪያ ቡድኑ ነው አርሰናል። በዚህ አሰልጣኝነት ታሪኩ ታዲያ አሰልጣኝ ሚኬል አርቴታ አርሰናል አፈር ከለበሰበት እንደ እባብ አፈር ልሶ እንዲነሳና አሁን ላይ ዓለም ላይ ከሚፈሩ በጣም ምርጥ ቡድኖች እንደዚሁም በፕሪሚየር ሊጉ አንደኛና ዋነኛ ቡድን እንዲሆን ማድረግ ከቻሉ አሰልጣኞች አንዱ ነው። ስለዚህ አርቴታ በደንብ ሊደነቅ የሚገባው ነው። በእርግጥ አርቴታ አንዳንድ ጊዜ ተጫዋቾችን ቅያሪ ላይ እንደዚሁም ደግሞ ውሳኔዎቹ የቋሚ አሰላለፍ ውሳኔዎች ላይ ብዙ ጊዜ ሲሳሳት እንመለከተዋለን። እኔ በተለይ አሁን ለምሳሌ ዘንድሮ በማንቸስተር ሲቲ ነጥብ የጣለበት ጨዋታ አርቴታ ጥፋቱ የአርቴታና የአርቴታ ብቻ ነው። ቋሚ አሰላለፍ ላይ የተጠቀመበት አሰላለፍ አርሰናል ነጥብ እንዲጥል ሙሉ በሙሉ ኃላፊነቱን አርቴታ ነው ይዛን የሚወስደው። ከረፍት በኋላ ትዝ ይላችኋል በሙሉ ቀይሮ ሲያስገባቸው ሲቲን እንዴት አስጨንቀው መጨረሻ ላይ 1 ነጥብ ይዘው ለመውጣት እንደቻሉ ማንቸስተር ሲቲ ከረፍት በኋላ ሙሉ በሙሉ በ11ዱም ተጫዋቾች ሲከላከል እንደነበረ
እናስታውሳለን። ነገር ግን አርቴታ ያኔ ቋሚ አሰላለፍ ላይ ከረፍት በኋላ ይዘው የገቡትን ቡድን ይዘው ቢገቡ ኖሮ በእርግጠኝነት በ3 እና በ4 ጎል ልዩነት ሲቲን ማሸነፍ ይችሉ ነበር። እንደዚሁም በሊቨርፑልም ጨዋታ ይዘውት የገቡ የጨዋታ ቅርጽ ተከላክሎ አንድ ግብ አስቆጥሮ ለመውጣት መግባታቸው ምን ያህል ዋጋ እንዳስከፈላቸው። ምክንያቱም ሊቨርፑል ካጠቃችሁትና ከተጫናችሁት ማንኛውም ቡድን ግብ የሚያስቆጥርበት ቡድን እንደሆነ ዘንድሮ ተመልክተናል። ያም ጨዋታ ላይ እንደዛ ባያደርጉ ኖሮ አርቴታ ማሸነፍ የሚችሉበት ጨዋታ እንደነበረም እናስታውሳለን። ስለዚህ አሰልጣኝ ሚኬል አርቴታ አንዳንዴ በቅያሬና በቋሚ አሰላለፍ ላይ ስህተት ይሰራሉ። ነገር ግን አርሰናልን ከወደቀበት አንስተው እዚህ እንዲደርስ በጣም ትልቅ አስተዋጽኦን አድርገዋል። አርቴታም እንግዲህ በእርግጠኝነት እኔ ውስጤ እንደሚሰማኝ ከሆነ አሁን ባለው አካሄዳቸው ከቀጠሉ ከአርሰናል ጋር ዋንጫ የማያሳኩበት ምክንያት እንደሌለ መናገር ይቻላል። ዘንድሮ አመቱ ነው ወይ እንግዲህ የምንመለከተው ነው። በጣም የፕሪሚየር ሊጉ ከባድ ነው። እንግዲህ በተለይ ካሁን በኋላ ያሉት ወሳኝ ጨዋታዎች አርቴታ ዘንድሮ ያነሳሉ አያነሱም የሚለውን እንድንወስን ያደርገናል ማለት ነው። እንግዲህ በዚህ ሳምንት 2 ትልልቅ ጨዋታዎች ይደረጋሉ። እንደኔ አንደኛ ነገ ማንቸስተር ሲቲ ከኒውካስትል ምሽት 2 ሰዓት ተኩል ይመስለኛል በኒውካስትል ሜዳ ሴንት ጄምስ ፓርክ የሚያደርጉት ጨዋታም ይጠብቃል። ምክንያቱም የሲቲ ነጥብ መጣልና ማግኘት ለአርሰናል ቀጥተኛ የሆነ ተጽዕኖ ስላለው ማለት ነው። እንዲሁም እሁድ ደግሞ 1 ሰዓት ተኩል ላይ በኤምሬትስ ስቴዲየም አርሰናል ከቶትናም የሚያደርጉት ጨዋታ ትልቁ የሳምንት ጨዋታ ነው። እነዚህ 2 ጨዋታዎች እንዳያመልጣችሁ ልጋብዛችሁ እወዳለሁ ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታና የቶትናሙ አሰልጣኝ ቶማስ ፍራንክ መግለጫ ሲሰጡ ደግሞ ወደ እናንተ ተከታትዬ የማደርሳችሁ ይሆናል በቀጣዩ ጥንክር ማለት ነው። እንግዲህ አብራችሁን ስለቆያችሁ ከልብ አመሰግናለሁ። የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ስለ ነገና ስለ እሁድ ጨዋታዎች ምን ታስባላችሁ? ሲቲ ከኒውካስትል ጋር ስለስንት ይወጣል? ያሸንፋል? ይሸንፋል ወይስ አቻ? አርሰናል ከቶትናምስ ያሸንፋል? ይሸንፋል ወይስ አቻ ይወጣሉ? ግምታችሁን ኮመንት ላይ እንድታስቀምጡልኝ በአክብሮት ጋብዛችኋለሁ። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ታዲያ ሰላም ተመኘውላችሁ።